እናት እባካችሁ ልጄን አፋልጉኝ፣ ልጄ በድንገት ተሰወረችብኝ እያለች አብዝታ ታለቅሳለች። የዚች እናት መሪር ሐዘን ያስጨነቃቸው የቅርብ ወዳጆቿም ታዲያ በአካባቢያቸው ያሉ አንዳንድ ሰዎችን በማስተባበር ፍለጋቸውን ይጀምራሉ። ምንም እንኳ ፍለጋቸው ለቀናት የተከወነ ተግባር ቢሆንም ግን እሷን አዩ የሚል ሆነ ዱካዋን የሚያመላክት አንድም ነገር ሊያገኙ አልቻሉም ነበር። በኋላም ታዲያ ይህ እንዲሁ ተራ ፈና ሳይሆን ሆን ተብሎ በራሱ የቅርብ ሰው የተቀነባበረ እጅግ አሳዛኝ ወንጀል እንደነበር ተደረሰበት። ይህም ያዞምባ ያነባች ልጄ በምትለው የገዛ እናቷ የተፈጸመ ማንም ያልጠበቀው ክህደት ነበር። ይህ ነገር የተከሰተው በደቡብ አፍሪካ ሲሆን አገሪቱ በታሪኳ አይታው በማታውቀው መልኩ እጅግ አሳፋሪ የሆኑ ወንጀሎችን የፈጸሙ 3 እናቶችን ተመልክታለች። እነኚህ ግለሰቦች እጅግ የከፋ ግፍን ፈጽመው በተለመደው ሕይወታቸው ውስጥ ተደብቀው ኖረዋል። በመጨረሻም ግን ሁሉም ነገር ባቀዱት መልኩ ሄደላቸው አይመስልም። ሁሉም አንድ ባንድ ጭንብላቸው ተገልጧል። Insurance killer Agnes Sechumuzi Setswanto is appearing in the Mmabatho Magistrates Court as her bail application continues. የታሪካችንን መግቢያ የምናደርገው ሚሊዮነር ለመሆን ስትል የገዛ ቤተሰቦቿን ሕይወት አንድ ባንድ ለመቅጠፍ ባላመነታችው በዚች አግነስ ሲሞዚ በተባለች የ49 ዓመት ግለሰብ ይሆናል። የሷ ታሪክ ደቡብ አፍሪካ ከምታውቃቸው እጅግ የከፉ ታሪኮች መካከል አንዱ ሆኖ ተመዝግቧል። የዚች ግለሰብ ሕይወት ከውጭ ሲታይ ለዓመታት ያህል መከራን ያሳለፈች ብሎም ቤተሰቧን አሳዛኝ ሁኔታ ያሳደደ ይመስል ነበር። ይህም በመጀመሪያ ባሏ ሞተ፣ ከዛም ወንድ ልጇ፣ ቀጥሎም ቆንጂዬና ለግላጋዋ የእህቷ ልጅ፣ ሁሉም አንዳንድ እያሉ ሞቱ። እያንዳንዱ ሞት በተፈጥሮ ምክንያት እንደሆነ በሁሉም ዘንድ ታስቧል። ስለዚህም እያንዳንዱ የሬሳ ሳጥን በዝምታ ይዘጋል። ነገር ግን ከዚህ ሁሉ ሞት ሐዘን በስተጀርባ አንድ ትልቅ ሴራ ነበር። እሱም በሚሊዮኖች የሚቆጠሩ ዋጋ ያላቸው የሕይወት ኢንሹራንስ ፖሊሲዎችን የያዘ ወረቀት ነበር። እናም እያንዳንዳቸውን በቀጥታ ወደ አግነስ አመሩ። የእህቷን ልጅ ይችን ቦሎኖ ሞድሲማንግን ብንመለከት ልጅቱ ገና ወጣት፣ ጤነኛ የ3 ሚሊዮን ራንዲ የሕይወት ኢንሹራንስ የተገባላት ሴት ነበረች። አንድ ቀን አክስቷ አግነስ የሰጠቻትን ምግብ በልታ በጭራሽ አልነቃችም። ዶክተሮች የሞቷን ምክንያት ተፈጥሯዊ እንደሆነ በመግለጽ ፊርማቸውን ያኖሩ ቢሆንም እየዋለ እያደር ግን ጥርጣሬዎች ጨመሩ። ከዓመታት በኋላ መርማሪዎች የልጅቱን አስክሬን ከተቀበረችበት አስወጥተው እንደ አዲስ ምርመራቸውን ያደረጉ ሲሆን ያገኙት ነገርም እጅግ አስደንጋጭ ነበር። ቦሎኖ የሞተችው እንደታሰበው በተፈጥሮ ሳይሆን ተመርዛ መሆኑ ተረጋገጠ። ከዚች ምስኪን ወጣት ቀጥሎ የሷ ሌላኛው ታርጌት የነበረው ደግሞ የገዛ ልጇ ኩትሎ ነበር። ኩትሎ የ6 ሚሊዮን ራንዲ የሕይወት ኢንሹራንስ ያለው ልጅ ሲሆን እሱ ራሱ ምንም ሳይጠበቅ በድንገት ሞቶ ተገኘ። ልጅን ማጣት ለአብዛኞቹ እናቶች ሊቋቋሙት የማይችሉትን ጥልቅ ሐዘን የሚፈጥር ጉዳይ ቢሆንም ለአግነስ ግን ይህ ሌላ ሊገኝ የሚችል ክፍያ ብቻ ነበር። ፖሊሶች የወንጀሉን ሰንሰለት ደረጃ በደረጃ መጎተት ሲጀምሩ ግኝታቸው አስደንጋጭ ነበር። ሪፖርቶች እንደሚያሳዩት አግነስ ከ40 እስከ 58 የሚደርሱ የሕይወት ኢንሹራንስ ፖሊሲዎችን በበርካታ ኩባንያዎች ከፍታለች። አንዳንዴም በተመሳሳይ የቤተሰብ አባል ላይ ከአንድ በላይ ኢንሹራንሶችን ከፍታ ተገኝታለች። ከእነዚህ ሁሉ የሕይወት ኢንሹራንሶች ሊገኙ የሚችሉ ክፍያዎችም በ10 ሚሊዮኖች ይቆጠራሉ። እናም ተጠቃሚ የሚባሉት ግለሰቦችም ነገን ለማየት አልታደሉም። እንደ አውሮፓውያን አቆጣጠር በ23 መገባደጃ ላይ ጉዳዩ እንዲሁ ችላ ሊባል የማይቻልበት ደረጃ ላይ በመድረሱ ፖሊስ በቀጥታ ወዳለችበት በማምራት በቁጥጥር ስር አዋላት። ለገንዘብ ስትል የገዛ ደሟን የገደለች እናት በሚል ጉዳዩ በዜና ሳይቀር የቀረበ ሲሆን ዜናው መላ ደቡብ አፍሪካውያንን አስደነገጠ። ምክንያቱም ታሪኳ እውን የሚመስል ሳይሆን ልክ እንደ ወንጀል ትሬለር ነበር የሚመስለው። እናም ከዚያን ጊዜ ጀምሮ ሕይወቷ በእስር ቤት ውስጥ ተወስኗል። ያቀረበቻቸው እያንዳንዱ ዋስትናዎቿም ውድቅ ተደርገዋል። ዳኞች ማስረጃዎችን ልታበላሽ፣ ምስክሮችን ልታስፈራራ ወይም የፍርድ ሂደቱ ከመጀመሩ በፊት ልጠፋ የምትችል አደገኛ ሰው ናት ያላት ሲሆን ተከላካዮቿ ደግሞ እሷ ንጹሕ መሆኗንና ብሎም በስኳር በሽታና ከፍተኛ በሆነ የደም ግፊት ሕመም እንደምትሰቃይ ለፍርድ ቤቱ አስረድተው ሲያበቁ በተጨማሪም የመንግስት ክስ በተዘዋዋሪ ማስረጃዎች የተገጣጠመ ነው ብለው ይከራከራሉ። ነገር ግን አቃቢ ሕግም በመርዛማነት ውጤቶች፣ በአስክሬን ቁፋሮ ሪፖርቶችና በኢንሹራንስ ፖሊሲዎች ከበቂ በላይ የሆኑ ማስረጃዎች ቀርበዋል የሚል ምላሽ ሰጥተዋል።
ሆኖም ግን ይህንን ጉዳይ በጣም አስደንጋጭ የሚያደርገው የሟቾቹ መጠን ብቻ አይደለም። እዚህ ላይ በጣም የሚያሳዝነው ነገር ክህደቱ ነው። ማለትም እናቱን ያመነ ልጅ፣ አክስቷን ያመነች የእህት ልጅ፣ ሚስቱን ያመነ ባል፣ ሁሉም ለገንዘብ ሲባል በኢንሹራንስ ወረቀቶች ተቀይረዋል። አሁን ላይ አግነስ በሕግ ስር የምትጠበቅ ሲሆን የፍርድ ሂደቱም በሰሜን ምዕራብ በሚገኘው ማካሄንግ ከፍተኛ ፍርድ ቤት ተጀምሯል። በቀጣይ የምንመለከተው ደግሞ ስሟ በደም ከተጻፉት እናቶች መካከል አንደኛዋን ይሆናል። ይህች እናት አንድን ሰው የመውደድ የመጠበቅና አብዝቶ ፍቅር የመስጠት ኃላፊነት የነበረባት ቢሆንም እሷ ግን ከዚህ በተቃርኖ በመቆም ማሰብ የሚችለው የሰው ልጅ አይደለም እንስሳቶች እንኳ የማያደርጉትን አሰቃቂ ግፍ በገዛ ታዳጊ ልጇ ላይ ለመፈጸም እቅድ ነዳፊ ሆነች። ይህ ክደት በጣም አስከፊ ከመሆኑ የተነሳ መላ አገሪቱን አስደንግጧል። ከዚህ ሊገለጽ ከሚቸግር ድርጊት ጀርባ ያለችው እናት ሙሉ ስም ኬሊ ራኬል ስሚዝ ይሰኛል። ሁሉም ነገር የጀመረው ሳላናቤ በተባለች ፍጹም ጸጥታ በሰፈነባት የባህር ዳርቻ ከተማ ውስጥ ሲሆን ስትታይ ደቡብ አፍሪካ ውስጥ ያለች ተራ ቦታ ትመስላለች። ነገር ግን በየካቲት 19 ቀን 24 ዓ.ም ጨለማው ወደ ስሚዝ ቤተሰብ ቤት ገባ። የ6 ዓመት ታዳጊ የሆነችው ጆሽን ስሚዝ ምንም ዱካ ሳትተው በድንገት ተሰወረች። መጀመሪያ ላይ እናት ኬሊ ምንም የማታቅ መስላ ልጄን አጣኋት፣ ልጄ ጠፋችብኝ እያለች በማለቃቀስ በቪዲዮ ጥሪ ያቀረበች። ከተማዋና ማህበረሰቡም በራሪ ወረቀቶችን በየቦታው በማሰራጨት ጆሽን በሕይወት ትገኝ ይሆን በሚል ተስፋ ፍለጋቸውን ጀመሩ። ይሁን እንጂ ከእናትየዋ ኬሊ የውሸት ጭንቀትና ለቅሶ ሽፋን በስተጀርባ ግን አንድ አስደንጋጭ እውነት ተደብቆ የነበረ ሲሆን ምርመራዎች እየተጠናከሩ ሲመጡ እውነቶች መገለጥ ጀመሩ። እናት ኬሊ ሎረንሲያ ሎምባርድ ለተባለ ጓደኛዋ ልጇን በአካባቢው ለሚገኝ ሳንጎማ በመባል ለሚታወቅ አንድ ባህላዊ ሐኪም በ20 የደቡብ አፍሪካ ራንዲ ወይንም በዶላር ሲሰላ በግምት $1100 በላይ በሚያወጣ ገንዘብ ለመሸጥ እንዳሰበች ነግረው የነበረ ሲሆን እሱም በቀጥታ መስክሮባታል። በእርግጥም ክህደቱ የማይታሰብ ነበር። እስኪ ያስቡት፣ አንዲት እናት ለገንዘብ ስትል ይህን ያህል በገዛ ልጇ ላይ ሴራ መጎንጎን። ይህ እጅግ ልብ ሰባሪ ጉዳይ ነው። ቀጥሎም ፖሊስ በፍጥነት ማስረጃዎችን በመከታተል እናት ኬሊን ከነተባባሪዎቿ በቁጥጥር ስር አዋለ። ሁሉም በሕገ ወጥ የሰዎች ዝውውርና በጠለፋ ወንጀል ክስ የተመሰረተባቸው ሲሆን የተሸጠችው የ6 ዓመቷ ታዳጊ ጆሽን ግን እስካሁን ድረስ ዕጣ ፋንታዋ አይታወቅም። ፍርድ ቤቱ ግራ ቀኙን ተመልክቶ ሦስቱንም በሕገ ወጥ የሰዎች ዝውውር ወንጀል የዕድሜ ልክ እስራት ከ10 ዓመት የጠለፋ ወንጀል ጋር ፈርዶባቸዋል። ዳኛው የኬሊን ድርጊት ከሚጨነቅ ወላጅ ያውም ከእናት ባህሪ ጋር የማይጣጣም ነው በማለት የፈጸመችውን ግፍና ስግብግብነት በግልጽ አውግዘዋል። የጆሽን አያት አማንዳ ዳንኤል የኬሊን ሌሎች ልጆቿን ለደህንነታቸው በመስጋት ለብቻቸው ለማሳደግ ወስደዋቸዋል። በመጨረሻም የዚች ታዳጊ ታሪክ አንድ ነገርን ይጠቁመናል። እሱም አደጋ ከጠላት ብቻ ሳይሆን ይልቁንም ይጎዱናል ብለን ከማንጠረጥራቸው የራሳችን ሰዎችም እንኳ ሊመጣ እንደሚችል የሚያሳስብ ሆኖ እናገኘዋለን። የፕሮግራማችንን ማጠናቀቅ የምናደርገው ደግሞ በደቡብ አፍሪካ እውነተኛ ወንጀሎች ውስጥ በጣም ታዋቂ ከሆኑ ሴቶች መካከል በአረመኔነት ዝናን ባተረፈችው እናት ታሪክ ይሆናል። የእሷ ታሪክ በብዙ የዜና አውታሮች አርዕስተ ዜና ሆኖ ተዘግቧል። በመላ አገሪቱ የሚገኝ ግለሰብ በእሷ ታሪክ የማይገረም፣ ስለ እሷ ጭካኔ የማያወራ አይገኝም። እሷ አደገኛ ብቻ አይደለችም፣ እያንዳንዱን ወንጀል ኳልኩሌሽን አድርጋ የምትፈጽም ጨካኝና ገዳይ ሰው ነበረች። ይህም በደቡብ አፍሪካ ማህበረሰብ ዘንድ እጅግ አሳፋሪ ጋለሞታ ሴት የሚል ማዕረግ አስገኝቷታል። ይህች ሴት ስሟ ሮዝሜሪ ይባላል። ምንም እንኳ ሕግን ማክበር አንድ ተራ ሰው ሊፈጽሙ የሚገባ ጉዳይ ቢሆንም ወደ እሷ ሲመጣ ግን ከሁሉም ሰው ጠንከር ይላል። ምክንያቱም እሷ የፖሊስ ሳጅን ነበረች፣ ያውም በማህበረሰቧ ዘንድ የተከበረች ፖሊስ። ነገር ግን ሮዝሜሪ ከዚህ የደንብ ልብስ ጀርባ በደቡብ አፍሪካ ውስጥ ከታዩት እጅግ አስፈሪ የገንዘብ ማግኛ ግድያ ዕቅዶች አንዱንና አደገኛውን እያካሄደች ነበር። ወንጀሉ የጀመረው እንደ አውሮፓውያን አቆጣጠር በ2012 ሲሆን የአክስቷ ልጅ ማርላ ሁሙ ድንገት ተገደለ። በወቅቱ ሰዎች በአካባቢያቸው የተለመደ ወንጀል ጋር የተያዘ ጥቃት መስሏቸው ነበር። ነገር ግን ይህ የታሰበበት የሮዝሜሪ ሥራ ሲሆን ቀደም ብላ በስሙ የሕይወት ኢንሹራንስ ፖሊሲ አስወጥታ ነበር። እናም ክፍያው በቀጥታ ወደ ኪሷ ገባ። ይህ በሆነ በዓመቱ የገዛ እህቷ ኦድሪ ተመርዛ የሞተች ሲሆን አሁንም ገንዘቡ በቀጥታ ወደ ኪሷ ገባ። እንደ አውሮፓውያን አቆጣጠር በ2015 ደግሞ
የወንድ ጓደኛዋ ሞሪስ ማብሳ እጅግ በሚያሳዝን መልኩ ከ80 ጊዜ በላይ በስለት ተወግቶ እንዲሞት ተደረገ። ቤተሰቡ በሱ ሞት እያዘነ፣ ሮዝሜሪ ግን እንደተለመደው በሺዎች የሚቆጠሩ ራንዶችን ለመጠየቅ ወደ ሕይወት ኢንሹራንስ ኩባንያዎች ትሮጣለች። ሁኔታው ሁልጊዜም ተመሳሳይ ነበር። በመጀመሪያ ኢንሹራንስ ታስገባለች፣ ቀጥሎም ታስገድላለች፣ ከዛም ክፍያዋን ትቀበላለች። በሚቀጥሉት ጥቂት ዓመታት ውስጥም 3 ተጨማሪ ዘመዶቿ ማለትም የአክስቷ ልጅ ዛኔል፣ የወንድሟ ልጅ ማያኒና ሌላኛው የወንድሟ ልጅ ብሪሊያንት ሁሉም በሚስጥር ተገድለዋል። መርማሪዎች ነገሮችን ማጣራት ሲጀምሩ ሮዝሜሪ ከ1.4 ሚሊዮን በላይ የደቡብ አፍሪካ ራንዲ ኪሷ አስገብታ ነበር። ነገር ግን የእሷ ስግብግብነት በዚህ ብቻ ያላበቃ ሲሆን እንደ አውሮፓውያን አቆጣጠር በ2018 ደግሞ እህቷንና 5 ልጆቿን በእሳት የማቃጠል እጅግ አስፈሪ ዕቅድ አወጣች። በአንድ ምሽት የ6 ሰዎችን ነፍስ ጸጥ ለማድረግና ሚሊዮኖችን በአንድ ጊዜ ማግኘት አስፈሪ ዕቅድ። ነገር ግን ፈጣሪ እነሱን ትረፉ እሷንም ያብቃብሽ ሲላት ከቀጠረቻቸው ሰዎች መካከል አንዱ ቀደም ብሎ ወደ ፖሊስ ሄዶ ነበር። እናም እቅዶቿን በሙሉ ፖሊሶች ድብቅ ካሜራ አዘጋጅተው ስራው እንዴት መከናወን እንዳለበት፣ ቤቱን እንዴት ማቃጠል እንዳለባቸውና ማንም በሕይወት እንዳይተርፍ ማድረግ ያለባቸውን ነገር ሁሉ ስትገልጽ ሳታውቅ በካሜራ እየተቀረጸች ነበር። ይህ ቀረጻ የእሷ መጨረሻ ሆነ። እናም በ2021 ለፍርድ ቀረበች። ፍርድ ቤቱ በ6 የነፍስ ግድያ ወንጀል፣ በነፍስ ግድያ ሙከራ፣ በማጭበርበርና በማነሳሳት ወንጀል ጥፋተኛ ሆና አገኛት። ዳኛው የወንጀሏን አደገኝነት አስምረውበት ሲያበቁ በመጨረሻም የዕድሜ ልክ እስራት ፈርደውባታል። ሮዝሜሪ ገዳይ ብቻ አልነበረችም። እሷ እህት፣ አክስት፣ ፍቅረኛ ብሎም ቤተሰብና ማህበረሰብ ዘንድ የታመነች ሰው ነበረች። ይህ ሁሉ ግን ለሮዝሜሪ ምንም ትርጉም የሌለው ጉዳይ ነበር። ለሷ ገንዘብ ሁሉንም ነገር ይወክላል። ሮዝሜሪ ዛሬ ላይ ከእስር ቤት ጀርባ ተቀምጣለች። ታሪኳ ስግብግብነት ፍቅርን እንዴት ወደ ሞት ሊለውጠው እንደሚችል ማሳሰቢያ ይሆናል። ውድ የቻናላችን ቤተሰቦች እናንተስ በዚህ ዙሪያ ምን ትላላችሁ? የተሰማችሁን ሐሳብ አስተያየት ለማካፈል እንዳትገደቡ እንላለን። እናም እስከ መጨረሻው አብራችሁን ስለቆያችሁ ከልብ እያመሰገንን በሌላ አስገራሚ ቪዲዮ እስክንገናኝ ድረስ በያላችሁበት ቸር ቆዩልን።